በቅርቡ በከፍተኛ ወጪ ተሰርቶ የተመረቀው የሃላላ ኬላ ሪዞርት የሰራተኞች ወርሃዊ ደሞዝ መሸፈን እንዳልቻለ ተገለጸ። በሌላ አነጋገር ሪዞርቱ የራሱን ጉሮሮ እንኳን መዝጋት አልቻለም ማለት ነው። እንደ አብዛኛው ኢትዮጵያ ህዝብ ዜናው እንደሚለው ባለፉት 6 ወራት ሪዞርቱን የጎበኙት 8 የውጭ ቱሪስቶች ሲሆኑ 34 የሀገር ውስጥ ጎብኚዎች አጅበዋቸዋል ብሏል። እንግዲህ ከዚህ ውስጥም አንዱ ጠቅላይ ሚኒስቴሩ ናቸው። እኔም ብለው ግን ይሄንን አስቀድመን አልተናገርንም። ገንዘቡን የሆነ ገቢ በሚያመጣ ነገር ላይ አውሉት። ኢትዮጵያ ውስጥ ቱሪስት የሚመጣው ታሪካዊ ሀገር ናት ብሎ ነው እንዴ? ማለት በሪዞርት ለመቀናጣት የባህር ዳርቻውን ትቶ ባህር ተሻግሮኝ ሀገር ይመጣል? ለሚመጣው ቱሪስት እኮ ያሉን በግለሰብ የተሰሩ ሆቴሎችና ሪዞርቶች መቻነሱ እንዴ? አሁንማ እንደውም እነሱ ራሳቸው የትዝታ ዘፈን እየዘፈኑ የዛሬ 2 ዓመት የዛሬ 4 ዓመት ምናምን የመጡት ቱሪስቶችን ነው እያሰቡ ያሉት። አሁን ባለፈው አንዱ ሪዞርት አየርን ቀይር ብለን ሄደን እንግዲህ ለካ ባለፉት ምናምን ወራት ምንም አይነት ጎብኚ ምንም አይነት ተጠቃሚ አይተው አያውቁም ነበረ ይመስለኛል። የአካባቢውን ህዝብ ማህበረሰብ በሙሉ ሰብስበው ነው የተቀበሉት። ምን ይሄ ብቻ ለአስተናጋጆቹ ቲፕ ራሱ ስንሰጣቸው ቲፕ ምን ነበር ምናምን ብለውን አስረድተናቸው ነው ቲፕ አድርገናቸው ወጣን። አብስለው ራሱ ከመገቡ ብዙ ጊዜያቸው ነበረ። ምክንያቱም ሼፉ ስራ ሲመጣ ጥሩኝ ብሎ ወደ አዲስ አበባ ሄዷል አሉ። እና ሰንገምት እኛን ራሱ የመገቡን ከጎረቤት ሽሮ ተበድረው ነው። ብቻ ምን ለማለት ነው ያሉትንስ ማን ይሄድባቸው ነው። እንግዲህ አሁን ባለፈው በቅርብ ርቀት የሚገኝ አንድ ቦታ ላይ ሪዞርት ከፍተናል እየመጣችሁ ተዝናኑ ምናምን የሚል ማስታወቂያ ስር ኮሜንቶቹ በሙሉ በሚባል ደረጃ ጭራሽ በማስታወቂያ እየጠራችሁ ልታሳግቱን ነው የሚነገረው። እናም ሰው እግሩን ከአዲስ አበባ ማንሳት ከተወ ምናምን አመቱ። እኛ ራሱ እዚያ ሪዞርት ከደረስን በኋላ የእብድ ቀን አይመሽም የሚለው ምሳሌ አነጋገር በዜማ ስናንጎራጉረው ነበር። በኋላ ሰራተኞቹ በየእምነታቸው ጸልየውልን ነበር የሸኙን። ያው በሰላም ገባን። እናማ ሃላላ ኬላም ሲያምር ቢውል ከህይወት ይበልጣል ወይ ለማለት ሲሆን ይሄንዬ አንድ ከነቴራ ማምረቻ ጨርቃ ጨርቅ ፋብሪካ ነገር ከፍተን ቢሆን ቢያንስ ሀገሪቱን ከወገብ በላይ እናልብሳት ነበር። የምር ግን ፓርኮች ላይ ጥያቄ ስናነሳ ፍቅረኞች አንገት ላይ አንገት ምናምን ተቃቅፈው ወክ የሚያደርጉበት ፓርክ እንዳይኖር ምናምን በመመኘት አይደለም። ችግሩ ግን መጀመሪያ ሰው ሲበላ ነው ፍቅረኛ የሚያስ ሐሳብ ራሱ የሚመጣለት። መቼም ሰው ሆዱ በረሃብ እያጉረመረመ የፋውንቴን ድምጽ ምናምን መስማት የሚፈልግ አይመስለኝም። ከዚያ ይልቅ በዚያ ሰዓት ማድመጥ የሚፈልገው የመጥበሻ ድምጽ ነው። እንዴ አይኑ ራሱ እኮ ማለት አካባቢው አረንጓዴ ይሁን ቢጫ ይሁን ምናምን መለየት የሚችለው የተመጣጠነ ምግብ ሲያገኝ ነው። የምር ረሃብ እኮ ከለር ብላይንድ ነው የሚያደርገው። እንዴ እናማ የአካባቢውን አረንጓዴነት ራሱ ብትነግረው እሱ ግን በልቡ የሚያስበው ጎመን በሚጥሚጣ ነው። ለማንኛውም ሃላላ ኬላ በሰው ድርቅ ተመታ የሚለው ዜና የሚያሳዝነን ሆኖ ሳለ ገቢ ያመጣል የተባለው ሪዞርቱን እንታደገው የሚል እርዳታ እንደሚሰባሰብበት የተነበየው ግን ገና ድሮ እንደነበረ ለመናገር እንወዳለን። የነዳጅ ሽያጭ ላይ 15% የተጨማሪ እሴት ታክስ ማስከፈል ሊጀመር ነው። እንግዲህ እንደተለመደው ይሄም የተወሰነው እዚያው የጭብጨባ ቤት ነው። በነገራችን ላይ እንደ ህዝብ በቀን አንድ ህግ እየዋጥን ነው ያለነው። በዚህ ከቀጠልን የመመሪያ ሱስ መግባታችን እንደማይቀር ባለሙያዎች መተንበይ ያለባቸው ይመስለኛል። የምር እንግዲህ በየዕለቱ ፀሐይ ስትወጣ አንድ ህግ ወጣ ማለት እየጀመርን ነው። አሁን በዚያ ሰሞን ራሱ ፌስታል ይዞ የተገኘ ሰው 50,000 ብር ይቀጣል የሚል ህግ ወጥቶ ነበረ። ብሩን ስንመለከት ግን ምክር ቤቱ ግን ወክሎ የገባው ምናልባት የኬንያን ህዝብ ይሆን እንዴ ምናምን ብለናል።
ምክንያቱም አያውቁንማ እንዴ ፌስታል ያዡ ማህበረሰብ እኮ 50 ሺህ ብር የሚለውን በጆሮ ራሱ የሚሰማው ብሔራዊ ሎተሪ እጣ ሲያወጣ ነው። እናማ ቅጣቱን ስታወጡ ሌላ ሰው እያሰባችሁ ባይሆን መልካም ነው ለማለት ነው። እንግዲህ በቀን አንድ ህግ በሚለው መርህ መሰረት በዚህ ሰሞኑም የነዳጅ ድጎማ ሙሉ በሙሉ ተነስቶ በተጨማሪ ቫት መክፈል እንደሚኖርብን የተደነገገ ሲሆን እየገባን ያለው አንድ ነገር ግን እኔና ደጀኔ ቸግሮናል በሚለው ፋንታ እኔና መንግስት ቸግሮናል የሚል አባባል መጠቀም እንዳለብን ነው። እንዴ መንግስትዬ ጸጉሩን እየቆጣጠረ IMF እና ወርልድ ባንክን 10 ምናምን ሚሊዮን እንደዚህ ማለት ነው 10 ምናምን ሚሊዮን ብር ወዬ በሉኝ ሲል ወዬ ከማለታችን በፊት አንተ ህዝቡን ዋይ ታሰኝልን ምን ችግር አለ ይልና ምክር ቤት ገብቶ እስቲ የታክስ አይነት የግብር አይነቶችን ፈለግ አድርጉ ብሎ ይሄው ዋይ ያሰኘናል። እንረዳሃለን እኮ አንተም ገፍተህን ድንበር እንዳደረስከን ማለት ነው። አሁን ችግሩ ለመውጣት የባህር በር ከየት ይምጣ? እውነት ለመናገር እንግዲህ የባህር በሩ አስፈላጊነቱ በደንብ ጎልቶ የሚሰማውና የሚታየን እዚህ ጋር ነው። ማለት በዋናው በሩ ቢኖር ባህሩን ለማቋረጥ በዋናም ቢሆን እንሞክር ነበር። እንግዲህ በኮሜንት አብዛኛው ሰው መንግስትዬ ለምን መርቀህ አትሸኘንም ምናምን ያለ ሲሆን አንዳንዱ ደግሞ የኢትዮጵያ እድገት ሚራክል ነው ያልከው እንዳለ ሆኖ ሚራክልስ የኛ በህይወት መቆየት ነው ያሉን ሰዎች አሉ። እንዲሁም አንዳንድ ሰዎች መንግስት ሆይ ባለፈው የደሞዝ ጭማሪ ስለጠየቅ ከስራ ተባረህ ነው ወይ ብለው ለማስተላለፍ ያህል ነው። እንግዲህ ከዚህ በፊት እንዳልነው የነዳጅ ጭማሪ ነዳጅ ላይ ብቻ አያቆምም፣ ሁላችንም የምናውቀው ነው። ምክንያቱም ነዳጅ ብቻውን አይደለም ግብረ አበሮች አሉት። የኑሮ ውድነት የሚባል የሆነ የሸቀጦች ዋጋ መናር ምናምን የሚባል የአገልግሎት ክፍያዎች መናር እንደገና የሰዎች ኑሮ ማሽቆልቆል ተጨማሪ ግብረ አበሮች አሉት። ብቻውን አይደለም የሚንቀሳቀሰው። ከዚህ ጋር እንግዲህ ተያይዞ የብር የመግዛት መልፈስፈስ ይኖራል። እነዚህ ሁሉ ተደማምረው ደግሞ ዜጋውን ለስንፈተ መኖር ይዳርጉታል። ስንፈተ ሌላ ብቻ አይደለም ያለው ስንፈተ መኖርም ይኖራል። እና መንግስትዬ ከIMF የምትበደረው ለማን ነው? ለመኖር ለሰነፈ ህዝብ? ለማንኛውም ሰዎች ዜናውን በቸልታ የተመለከቱት አንድም ሰልችቷቸው አንድም ደግሞ ጉዳዩ ግልጽ ስላልሆነላቸው ሊሆን ይችላል በሚል ይሄንን ሐሳብ የ15% ቫቱን ሐሳብ በቁጥር ለማስቀመጥ ሞክረናል። እንግዲህ አንድ ሰው 1 ሊትር ወደ 150 ብር አካባቢ ቢገዛ ማለት ይገዛና መግዛቱ አይቀርም። ቫትን ሲጨምር ቫቱ ወደ 21 ብር ይጠጋል። እንግዲህ በአጠቃላይ 171 ብር አካባቢ ይከፍላል ለ1 ሊትር ማለት ነው። ለ230 ፈሪ እንደማለት ነው። ያዋጣሃል። ያው የዝግጅት ክፍላችን ዜናውን ወደ ቁጥር በመለወጥ የዜግነት ግዴታውን የተወጣ ሲሆን በኋላ አልሰማሁም አላየሁም የሚለውን ሰው ቁጥር ለመቀነስ ይረዳል። ብቻ ነዳጅ ትክክለኛ ስሙ ያለው በባህሪው ላይ ሳይሆን በዋጋው ላይ እንደሆነ የኛ ሀገር ማስረጃ ነው። እንደውም ስሙ ስለሚያንሰው ነዳጅ በሚለው ፋንታ አቃጣይ ለምን አንለው? በኢትዮጵያ 90% የሚሆኑ ህፃናት ከ10 ዓመት በታች የሆኑ ህፃናት በትክክል ማንበብ እንደማይችሉ ተገለጸ። እናማ ሀገሪቱ ለርኒንግ ፖቨርቲ ወይም የመማር ድህነት ውስጥ ነው ያለችው ማለት ነው። እሺ ይሄስ ችግር ከቀድሞ እየተንከባለለ የመጣ ነው? ከ10 ዓመት በታች ነው እያወራን ያለ ነው። ማለት ሁሉን ችግር ከትናንት የተንከባለለ እያላችሁ እኮ ሙቀጫ አደረጋችሁት። የምንፈራው ግን ድጦን እንዳይሄድ ነው።
በነገራችን ላይ ይሄ የተሻለ ተደራጅተዋል በሚባሉና አዲስ አበባ ውስጥ በሚገኙ የግልም የመንግስትም ትምህርት ቤቶች ውስጥ የትምህርት አሰጣጥ የሚመለከት ጉዳይ ነው። ያው እንደሚታወቀው በግልና በመንግስት ትምህርት ቤቶች መካከል ያለው ብቸኛ ልዩነት ስማቸው ነው። እንደውም የግል ትምህርት ቤቶች ልጆቹን በጣም ስለሚወዷቸው በመማር እንዳይደክሙ የተቻላቸውን ጥረት ያደርጋሉ። እንዴ ፈተናዎቹን ማየት እኮ ይበቃል። ለምሳሌ ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች የሚል ጥያቄ ቢቀርብ ምርጫዎቹ ከዚህ እንደሚከተለው ነው። ሀ በምስራቅ፣ ለ ሀ መልስ ነው፣ ሐመሮሃ ለመልስ ነው። ሲነግሩ አትሰማም እንዴ? መ ኧረ በቃ መን ምረጥ፣ ኧረ በፈጠረ አይነት። በመሰረቱ ይሄንንም ፈተና ሊያልፍ የሚችለው እኮ ማንበብ የሚችለው ነው። ስለዚህ ቅሌቱ ማለቴ ጥናቱ እንደሚያሳየው መልሱን ራሱ ብትነግረው አንብቦ የሚመልስ የለም ነው የሚለው። በአጠቃላይ ትምህርቱ ታርዟል፣ ተጠምቷል፣ ተርቧል፣ በከፍተኛ ድህነትና በድህነት አረንቋ ውስጥ ይገኛል እንደማለት ነው። መቼም እንግዲህ ባለፉት 5 ዓመታት የትምህርት ሚኒስቴርን ቦታ የያዙት አቶ ብርሃኑ ነጋ ዶክተር በመሆናቸው ምክንያት አንድ ጥያቄ ማንሳት እንወዳለን። የከፍተኛ ትምህርት ውጤት አሰጣጥ ላይ ውጤት ማምጣቱ የእርሶ ልፋት እንደሆነ ሁሉ የነዚህ ህፃናት ማንበብ አለመቻልስ የእርሶ የጥረት ውጤት ነው ወይ ለማለት ነው። መቼም እንግዲህ ስኬቱን ብቻ የኔ ነው ማለት የሚቻል አይመስለኝም። በነገራችን መሀል ግን ትምህርት ሚኒስቴር ከፍተኛ ትምህርት ላይ እንዲተግቶ የሚሰራው ከታች ያልተኮተኮተውን ከየት አገኛለሁ ብሎ ነው። ከዚህ በፊትም እንግዲህ ተናግሬዋለሁ። ይሄ ወፍጮ ቤት ገለባ ጨምሮ ወፍጮ ውስጥ ማለት ነው ገለባ ጨምሮ የስንዴ ዱቄት እንደመጠበቅ ነው። እናማ በጊዜ መላ ቢፈለግ የሚሻል ይመስለናል። ምክንያቱም የምግብ ድህነትን ድረሱልን ምናምን ብለን በሰዎች እርዳታ ልናመልጠው እንችላለን። የትምህርት ድህነት ግን ለእርዳታም አይመችም። የእውነት ነጠላ አንጥፎ ለመን ራሱ እኮ እባካችሁ እርዱኝ ተቸግሬያለሁ ምናምን የሚል ጽሑፍ መጻፍ ያስፈልጋል። እኔማ እንደው ኧረ የዚች ሀገር እድገት ይጠና ምናልባት የካሮት እንዳይሆን ብያለሁ። እንዴ በደርግ ጊዜ መሀይምነትን ለማጥፋት ጫፍ የደረሰች ሀገር አሁን እንደገና ተመልሳ ወደ መሀይምነት እንዴት እንዳደገች አቅጣጫው ይጠና ባይነን። ብቻ ትምህርት ቤት የሚሄዱትም ትምህርት ቤት የማይሄዱትም እኩል መሆናቸውን ስናይ ሀገሪቱ እኩልነትን ለማስፈን እየተጋች ይሆን ብለናል። የምር በሆኑ ዜናዎች ፈገግ ስንል የቆየ ነው። አደይ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ።